አርበኛ አስረስ ማረዳምጤ በወቅታዊ የኢትዮጵያ ጉዳዮች የፋኖ ያጠቃላይ እንቅስቃሴ ላይ በማተኮር የምናደርገውን ቆይታ ነው ይዘን የቀረብነው። እስቲ እናንተ ጋር ምን አለ ወቅታዊ ነገሮችን በተመለከተ በተለይ ስልጠና ላይ ሰፊ ትኩረት የሰጣችሁ ይመስላል። ፎቶግራፎችን፣ ቪዲዮዎችን እየተመለከትኩ ነው። አቅማችሁን ሊያሳዩ የሚችሉ ስልጠናዎችን እየሰጣችሁ እንዳለ ነው የተረዳሁት። በሌላ በኩል አገዛዙም የድሮን ጥቃቱን አስፋፍቶ ቀጥሏል። የራሱን ወታደሮች ጭምር እስከ መግደል የደረሰበት ጥቃት ነው የፈጸመውና እንደ ብዙዎች ግምት የፈሪ በትር ብለውታል የድሮን ጥቃቱን። ለማንኛውም በወቅታዊ ጉዳዩ ላይ እንጀምር። ምንድነው ያለው ከስልጠናና አገዛዙ እየወሰደ ካለው የድሮን ጥቃት አንፃር ምንድነው ያለው? አመሰግናለሁ መሳይ። እንግዲህ ስልጠናን በተመለከተ የትግል ሲጀመር ጀምሮ የቆየንበትና በአሁኑ ላይ ኦልሞስት እንደ ባህል በእያንዳንዱ የሰራዊታችን ዩኒት እየተሰራ ያለ ተግባር ነው። ከጊዜ ወደ ጊዜ ከፍተኛ መሻሻል እየታየበት ነው። አሁን ላይ እየተሰጠ ያለው ስልጠና የሰራዊቱን የፖለቲካ አቅም የሚያሳድግ የጸና ዓላማና ቆራጥነት እንዲኖረው የሚያደርግ ከዛ ባሻገር ደግሞ በአካሉ ብቁ የሆነ ወታደራዊ ጨዋነትን የተላበሰ ሰራዊት ብቻ ሳይሆን ታጥቆም ጭምር ነው እየተመረቀ ያለው። ታጥቆ የሚቀመጥ ሰልጥኖ የሚቀመጥ ሳይሆን ወዲያውኑ ወደ አሃዶቹ ተቀላቅሎ ስምሪት የሚወስድ ስምሪት ወስዶም በተከታታይ በሚደረጉ ውጊያዎች ማርኮ አቅሙን እና ልምዱን የሚያዳብር ሰራዊት ነው። በሁሉም አካባቢዎች ያው ከቦታ ቦታ የተለያየ መጠን እና ግዝፈት ቢኖረውም በሁሉም ቀጠናዎች በተከታታይነት እየተሰራ ያለ ስራ ነው። እንግዲህ እንደምትገነዘበው አብይ አህመድ የሽብር አገዛዝ ምክንያት አገሩ ብቻ ሳይሆን ቀጠናውም ከፍተኛ አደጋ ውስጥ ወድቋል። ለወትሮም ውስብስብ ፖለቲካዊ ችግሮች የነበሩበት የአፍሪካ ቀንድ እንደ አብይ አህመድ አይነት አሸባሪ ግለሰብ ኢትዮጵያ መንበረ ስልጣን ላይ ከመጣ ጊዜ ጀምሮ ከፍተኛ ቀውሶች እየተከሰቱ ነው ያሉት። በከፍተኛ ሁኔታ የኃይል ሚዛኑ ተዛብቶ አጠቃላይ የዲስታብላይዚንግ ፎርስ ሆኖ ነው እየሰራ ያለው የብልጽግና መዋቅር። ስለዚህ ይህንንም መዋቅር ማፈራረስ ብቻ ሳይሆን የቀጠናውን ሰላም መጠበቅ የሚያስችል ኃይል መገንባት ያስፈልጋል። በዛ ልክ ታስቦበት ስርዓት ባለው መንገድ ካሪክለም ተዘጋጅቶለት በዛ መንገድ ነው ስልጠናዎች እየቀጠሉ ያሉት። ተናጥላዊ በሆነ መንገድ በተለያዩ ቦታ በድምር በጣም ግዙፍ ኃይል ግዙፍ ሰራዊት መውለድ የሚችል ስልጠናዎች እየተካሄዱ ነው ያሉት። ስልጠናው የሚሰጠው በፕሮፌሽናል አሰልጣኞች ነው። ከዚህ በፊት በመንግስት መዋቅር ውስጥ በተለያየ ደረጃ በስልትም በአካል ብቃትም በቲዮሪም በኢንዶክትሪኔሽን ትልቅ ልምድ ያላቸው በርካታ የሮለዶችን ኮማንዶችን ያሰለጠኑ ጓዶች ናቸው ስልጠናዎችን እየመሩ ያሉት። ማህበረሰቡም በሚገባ የስልጠናውን አስፈላጊነት አምኖ ሌላውም የትግሉ ደጋፊ ሁሉ ሎጂስቲክሱን እያሟላ መደበኛ ሰራዊቱም ጭምር ተገቢውን ድጋፍ እያደረገ ሁሉንም አይነት አቅም በፈቀደ መጠን መሳሪያዎችን ልምምድ እየተደረገ ነው ስልጠናዎች እየተሰጡ ያሉት። ከዚህ ባሻገር አሁን ባለንበት ሁኔታ ያገዛዙ ሰራዊት ከዚህ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ከዚህ በፊት አንድም ሁለትም ሶስትም እየሆነ በተናጠል የመጣ የነበረ ሰራዊት አሁን ላይ በጅምላ መውጣት ጀምረዋል። 20 30 40 50 እየሆነ የቡድን መሳሪያ እየያዘ የወገንን ኃይል እየተቀላቀለ ነው ያለው። እዚህ ጋም ከፍተኛ ለውጥ ነው ያለው አሁን ባለንበት ሁኔታ። የድሮኑ ጉዳይ አንተ እንዳነሳው እንግዲህ በዓለም ታሪክ በዚህ ዘመን ታይቶ በማይታወቅ ሁኔታ አብይ አህመድ የመጀመሪያው ሰው ይመስለኛል በዓለም ላይ ለእርስ በርስ ጦርነት ወይም በሀገር ውስጥ ጦርነት በዚህ መጠን በዚህ ፍጥነት በዚህ ድግግሞች ልክ የድሮን ጥቃቶችን ሲፈጽም ድሮኑ ንጹሃንን ብቻ አይደለም የሚያጠቃው የራሱን የአብይን ሰራዊት ጭምር እያጠቃን ያለው። በእርግጥ ንጹሃን ላይ የሚደርሰው ጉዳት እጅግ ዘግናኝ ነው። ዓለም ጆሮ ዳባ ልበስ ያለው ከፍተኛ የሆነ የሰብአዊ መብት ጥሰት የዘር ማጥፋት ወንጀል እየፈጸመ ነው ያለው አገዛዙ በድሮን አማካኝነት። ድሮን እንግዲህ ስትራቴጂክ የሆነ መሳሪያ ነው። በጣም ለተለዩ ኢላማዎች የሚውል በብዛት ዓለም እየተጠቀመበት ያለው ለኢኮኖሚ ጉዳዮች ነው። በሰፊው ይሄን የድሮን ጉዳይ የምናየው ዩክሬንና ራሽያ አካባቢ ነው። እነዚህ ሁለት ትላልቅ ሀገራት የሚያደርጉት ግዙፍ ጦርነት ነው። ከነሱ በመቀጠል በብዛት ድሮኖችን በመጠቀም አብይ አህመድን የሚወዳደር ያለ አይመስለኝም። ከፍተኛ ሰብአዊ መብት ጥሰት እየተፈጸመበት ነው በድሮኑ። ነፍሰ ጡሮች ክሊኒክ ላይ እንዳሉ ወላዶች ተገድለዋል። ህጻናትን ትምህርት ቤት ላይ እንዳሉ ጨፍጭፏል። አርሶ አደሮችን በእርሻ ስራ ላይ እያሉ ገድለዋል። እናቶችን ውሃ በመቅዳት ላይ እያሉ ገድለዋል። አርሶ አደሮች ገበያ ደርሰው በሚመለሱበት ሰዓት በጅምላ ገድለዋል። ላለፉት 2 ዓመታትና ከዛ በላይ ይህ ጦርነት ከጀመረበት ጊዜ ጀምሮ አብይ አህመድ የተኮሳቸው እያንዳንዱ የድሮን አረር በርካታ ንጹሃንን፣ እናቶችን፣ አዛውንቶችን፣ ህጻናትን በከፍተኛ ደረጃ ገድሏል። አሁን ላይ ደግሞ የድግግሞሹን በከፍተኛ ፍጥነት ጨምሮ ሙሉ በሙሉ የእግረኛ ሰራዊቱን ለወታደራዊ ኦፕሬሽን መጠቀም ከፍተኛ አደጋ እየደቀነበት በመሆኑ ምክንያት እሱ በመስጋት ብቸኛ መተማመኛው አድርጎ ድሮኖችን እየተጠቀመ ነው ያለው። ጎጃም ውስጥ ብቻ በርካታ ቦታዎች የድሮን ጥቃቶችን ፈጽሟል። በጎንደርም፣ በወሎም፣ በሸዋም በሁሉም አካባቢዎች የድሮን ጥቃቶችን ፈጽሟል።
ተጠቅሟል። አሁንም በሁሉም አካባቢዎች እነኚህኑ ድሮኖች ለመጠቀም ከፍተኛ ርብርብ ነው እያደረገ ያለው አገዛዙ። ብርሃኑ ጁላ እዚህ ዓመት መግቢያ አካባቢ እንደተናገረው የሞት ሽረት ነው እንዳለው ያንን ሞት ሽረት በሚመስል መንገድ የሚችለውን ሁሉ እያደረገ ነው ያለው። እስካሁን ባለው ሂደት አልፎ አልፎ ተወሰነ ጉዳት ቢያደርስም ሲግኒፊካንት ሆነ በአመራሩም ላይ በሎጂስቲክስ ወይም በሌሎች ድሮን ያጠቃቸዋል ተብሎ የሚታሰቡት ነገሮች ላይ ይህ ነው የሚባል የከፋ ጉዳት ማድረስ አልቻለም። እንዳነሳውልህ ግን በንጹሃኑ ላይ ከፍተኛ ጉዳት እያደረሰ ነው ያለው። አጠቃላይ ያለንበት ሁኔታ ይህንን ነው የሚመስለው። ያው አገዛዙ እንዳነሳውልህ በእግረኛ በሚያደርገው ውጊያ ከፍተኛ ኪሳራና ሽንፈት እየደረሰበት በገፍ እየተማረከ በመሆኑ ምክንያት አንዳንድ አካባቢዎች ላይ ይህንን በእግረኛ የሚያደርገውን የማጥቃት ሙከራ ሙሉ በሙሉ አቁሞት ነው የሚገኘው። በወገን በኩል አሁንም በየዕለቱ ዝግጅቶች አሉ። በየዕለቱ ወታደራዊ እንቅስቃሴዎች ይደረጋሉ፣ ምክክሮች ይደረጋሉ። ከህዝብ ጋር የሚኖሩ ውይይቶች እንደቀጠሉ ናቸው። የሪፎርም ስራዎች፣ የመልሶ ማደራጀት ስራዎች፣ የግንዛቤ ማስጨበጥ ስራዎች፣ የስልጠና ተግባራት በከፍተኛ ጥራትና ፍጥነት እንደቀጠሉ ናቸው። መሳይ እንግዲህ አርበኛ አስረስ በጣም ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት እንዳለ ከምንም በላይ የዓለም አቀፉ የቀይ መስቀል ኮሚቴ ምርኮኞችን፣ ቁስለኞችን፣ የወታደሮቹን እንዲረከብ ጭምር ግፊት ያደረገበትን አጋጣሚ መጥቀስ ይቻላል። በእኛ በኩል በቪዲዮም በድምፅም በተለያየ መልኩ የሚቀርቡ መረጃዎችና ማስረጃዎችን አገዛዙ መቀበል አልፈለገም። አማራ ክልል ላይ በእዝ ደረጃ የሀገሪቱን 70% የሚያህል ሰራዊት አስገብቶ 65 በላይ ጀነራሎች የገቡበት ያም አድርጎ ኪሳራ እየደረሰበት ያለው የአብይ አህመድ አገዛዝ ምንም እንዳልሆነ አድርጎ ሲገልጽ የነበረው። ስለዚህ ስለ አብይ አህመድ እንግዲህ የተወሰኑ ሀሳቦችን የምንለዋወጠው እንዴት አገኘው ግን አጠቃላይ ሁኔታ የአብይ አህመድ በዚህ ወቅት ላይ ሀገሪቱ አጣብቂኝ ውስጥ ገብታለች። የመፍትሄ ሁኔታ ከእጁ አምልጧል። አብይ ብቻ ሊወስን አይችልም። በተቃራኒው ነው። አብይ አሁንም ሁሉን ነገር አውቃለሁ፣ ሁሉም በእጄ ነው አይነት ይመስላል የሰጠው ማብራሪያና ምላሽ። በዋናነት እዚህ ጋር የሚጠቀመው ስልት ምን መሰለ መሳይ፣ በጣም ይፈራል። የፋኖን ትግል በጣም ይፈራል። አገዛዙም በዚህ ተጋድሎ መጥፊያው እንደሆነ በደንብ ጠንቅቆ የሚረዳና የሚያውቅ ይመስለኛልና ትልቁ ስልቱ ትኩረቱን ሌላ ቦታ ለማድረግ ነው። እንግዲህ ስለ ወደብም ስለ ሌሎችም ነገሮች ሲያወራ ነበርና ብዙውን ነገር የማህበረሰቡን ጆሮ ከዚህ ትግል ቀምቶ ወደ ሌላ ነገር መውሰድ ይፈልጋልና ያን ለማድረግ ካለው ጉጉት የተነሳ ነባራዊውን ሀቅ ክዷል። ልክ ፀሐይ በምስራቅ ወጣ በምዕራብ ትገባለች የሚለውን ነገር እንደ መካድ ነው። አሁን ያለው አብይ አህመድ ትግራይ ክልል የሚባለው ቀጠና ውስጥ 100% ቁጥጥር የለውም። ከፌዴራል መንግስቱ ውጭ ነው። ከአብይ አህመድ ቁጥጥር ውጭ ነው ያለው። አማራ ክልል ከ80% በላይ የሚሆነው የህዝብ ቁጥርም ሆነ ወረዳዎቹ በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። መንቀሳቀስ በማይቻልበት ሁኔታ ውስጥ አካባቢ ይዞች ነው የነበሩት። አሁን ተጨማሪ ይዞችን መስርቶ እነኚህን 11 እዞች የሪፐብሊካን ጋርድ፣ የአየር ወለድ ኮማንዶ፣ ባህር ኃይል፣ የኦሮሚያ ልዩ ኃይል፣ ሌሎችን ፓራሚሊተሪ ፎርስ ሙሉ በሙሉ ክልሉ ላይ ያስገብቶ ከፋኖ ጋር እየተዋጋ ያለ አገዛዝ ነው። እንግዲህ በቀን 15-16 ቦታዎች ላይ ድሮን የሚወረውር አገዛዝ ነው እና በአጠቃላይ የመንግስት መዋቅሩ ሙሉ በሙሉ በፈራረሰበት ሁኔታ የብልጽግና የካድሪ መዋቅር የፋኖን ኃይል ለመቀላቀል አልፎ አልፎም በተናጠል የሆነ ቦታም በምክክር ደረጃ እየተነጋገረ ባለበት፣ መረጃ እየተለዋወጠ ባለበት፣ ያገዛዙ ጀንበር እየጠለቀች መሆኗን በትክክል ተገንዝቦ የራሱን አማራጭ እየወሰደ ባለበት፣ ከፋኖ ኃይሎች ጋር ንግግር እያደረገ ምህረት እየጠየቀ አንዳንዱም እየተቀላቀለ ባለበት ሁኔታ ውስጥ ነው እንግዲህ የሚያወራው። በእርግጥ የአምባገነኖች ባህሪ ነው። ብዙም የሚገርም ነገር አይደለም። መንግስቱ ኃይለማርያም ይሄን አድርጎታል። በሽር አልአሳድ ይሄን አድርጎታል። ሌሎችንም የወደቁ አምባገነን መንግስታት መሪዎችን ታሪካቸውን ብትመለከት እስከ መጨረሻው ህቅታ ድረስ በድንፋታ፣ በውሸት፣ በእብሪት ነው ህዝባቸውን ሲዋሹ፣ ዓለም አቀፍ ማህበረሰቡን ሲዋሹ፣ የራሳቸውን መዋቅር ሲያታልሉ ነው የሚሸኙትና ይሄ የነበረ የአምባገነኖች ባህሪ ስለሆነ ብዙም የሚገርም አይደለም። በተለይ ደግሞ እንደ አብይ አህመድ አይነት ግለሰብ ላይ ሲሆን ደግሞ የበለጠ የሚጠበቅ ጉዳይ ነው። በጥቅሉ ፍርሃት ውስጥ መኖሩን አንዳንድ ሚዛን በመሳትም ጭምር የሚናገራቸው እንዲህ አይነት ከፍተኛ የሆነ ስጋት ውስጥ ሲገባ የሚቀባጥራቸው ነገሮች ናቸው። ከዚህ በፊት ከነበረው ባህሪ ኳያ አገዛዙ በጦርነቱ ምክንያት በደረሰበት መደቆስ፣ በደረሰበት ዲፕሎማሲያዊ ኪሳራ፣ ውጥንቅጡ በወጣው ፖለቲካ አሰላለፍ እጅግር የሌለው ምንም መጨበጫ የሌለው አካሄድ፣ በተለይ ይሄ ቻነሉ ራሱ የካድሪ ቻናሉ በትክክል ፋንክሽን እያደረገ ባለመሆኑ ምክንያት የገባበትን አጣብቂኝ በደንብ አድርጎ የሚያሳይ ነው። እንግዲህ የንግግሩ ዓላማ የነኚህ ቅጥፈቶችም የመታበዮችም ድንቁርና ንግግሮችም ዋነኛ ዓላማ ደጋፊ ነው የሚለውን አካል ሞራል ለመስጠትና እየታገለ ያለውን ህዝብና
የፋኖ ኃይል ደግሞ ላይ የበላይ የሞራል ብልጫ ለመውሰድ አስቦበት ያደረጋቸው ንግግሮች ናቸው። በጥንቃቄ ከታየ ግን በግልባጩ ከታየ ግን እውነተኛ ሀቁ ገዛዙ በከፍተኛ ደረጃ እየተሸነፈ መሆኑን ፍንትው አድርገው የሚያሳዩ ናቸው ንግግሮቹ አጠቃላይ።